ውስጤም እየቆሰለ ነው፣ ግን አምቄ ይዤዋለሁ፣ አፍኜ ይዤዋለሁ። ልጅ የወለደችልህ ፍቅረኛ ተውካት ነው? እንደዛ ነው አንተ የሚሰማ? 9 ወር ሙሉ ያንተ ልጅ 9 ወር ሙሉ በሆዷ ተሸክማ ስለወለደችልህ ተውካት? ኦኬ፣ ላንተ ይሄ ነው? ላንተ ፍቅር፣ ላንተ መውደድ ይሄ ነው? ነገራቶች ሁሉ ሲደጋገምና ሲደራረብ በጣም ያስጠላል፣ ያሰለቻል። እና እኔ ደግሞ በቃ ሁሉም ነገር እንዲበቃ ፈልጋለሁ። ያኔ ልጅ እያለን እኛን ለማሳደግ ብዙ ስቃዮችን የከፈልከው ያኔ ይበቃል። ዛሬ ላይ ድጋሚ አንተ መሰቃየት የለብህም። በእኛ ይመጣ እኛ በዚህ ሰዓት አንተን ማኩራት ነበር የነበረብህ ግን አሁን እንዴት መሰለህ የለቅሶም ዘመን የለቅሶም ጊዜ ያልፋል። ሁሉም ያልፋል። ውስጡ ያላዘነበት የለም፣ ውስጡ ያልቆሰለ የለም። ኤፍርዬ አሁን ማልቀሱ ጥሩ አታልቅስ። የአፍሮ ፀጉር ትኩረት ይገርማል፣ የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል። ለልጆች ስትል መኖርክን ፎቶ ይናገራል። ሞገስክን ያጣኸው አባ ስትወልደኝ ነው። ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ 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 እወድሃለሁ። ሰላም ሰላም ሰላም! ውድና የተከበራችሁ ውድ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ይበልኝ። እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ያው መገኛው ቡታጀራ ነው። ከአዲስ አበባ ወደ ቡታጀራ መጥቻለሁ። ቡታጀራ ነው የምገኘው። ለአንዳንድ ነገሮች ለማስተካከል ወደዚህ መጥቻለሁ። እንግዲህ እንደሚታወቀው ያው ባለፈው ቪዲዮ ሰርቼ ነበር። አብዛኞቻችሁ ልክ ነው የተናገርከውና ነገር እያላችሁ ነበርና ዛሬም በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። ምን መሰላችሁ ቤተሰቦች፣ ያው በዚህ ሁኔታ ውስጥ ብዙ እያዘኑና ብዙ እየተከፉ ያሉ ሰዎች አሉ። በጣም ከመላችሁ በላይ ብዙ እየተከፉ ያሉ ሰዎች አሉ። ከነዛ ውስጥ አንዱ እኔ ነኝ። ግን ዛሬ እዚህ ጋር የተገኘሁበት ዋነኛው ምክንያት ጋሽዬ ነው። ጋሽዬ ነው ዋነኛው ምክንያት ዛሬ እዚህ ጋር የተገኘሁበት። በጣም አባቴ እየተንገላታ ነው ከመላችሁ በላይ። እኔ አባቴ በጣም ነው የምወደው፣ በጣም ነው የማከብረው። በጣም ትልቅ ደረጃ ደርሼ አባቴን ነው ማኩራት የምፈልገው። ግን ዛሬ ላይ ደግሞ እንደዚህ እየተንከራተተ ማየት አልፈልግም። እንደዚህ ሲሆን ማየት አልፈልግም። እናቴም እንደዛው በእኔ መጣ፣ በእኛ በልጆቹ ይመጣ እሷ መታመም የለባትም፣ ታማሚ መሆን የለባትም። እና ለዛም ነው ዛሬ ከአዲስ አበባ ቡታጀራ የመጣሁት። ጋሽዬን ጠርቼዋለሁ። ቤት ውስጥ ማግኘት አልፈለኩኝም እሱን። ምክንያቱም እናቴ ያለች፣ እናቴ ደግሞ እንደዚህ አይነት ነገር ውስጥ ከእሷ ጋር ማውራት አልፈልግም። እሷን ማስጨነቅ አልፈልግም። እሷ ስትጨነቅ ስለሚያማት ከዚህ በፊትም ተደጋግሜ እነግራችኋለሁ። እናቴ ስትጨነቅ ስለሚያማት እሷን ደግሞ ማስታመም አልፈልግም። ብችል እንደውም እሷን የሚያስደስት ነገር፣ እሷን የሆነ ነገር የሚያደርግ ነገር ነው ማድረግ ያለብኝ በዚህ ሰዓት እንጂ ሌላ እሷን ወደ ጉዳት የሚወስዳት ነገር ማድረግ የለብኝም። ያው የሁሉ ነገር እየተፈጠረ ያለው ደግሞ በአብርሃም ምክንያት ነው። አብርሃም አሁን ላይ ምን አይነት ስራ እየሰራ እንደሆነ ለራሱም እየተረዳው አይመስለኝም። ምን አይነት ነገር እያደረገ ነው ብቻ እሱ የሱን ሐሳብ ልረዳው አልቻልኩም። አይ ዶንት ኖ ምን አይነት አረዳድ